ጤና ይስጥልን ተመልካቾቻችን ከወቅታዊ የፋኖ ጉዳዮች ላይ በማተኮር ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የፖለቲካ ጉዳዮች ምክትል ኃላፊ ከአርበኛ ሞገስ አባራው ጋር የምናደርገውን ቆይታ ነው የምናቀርብላችሁ። በጣም አመሰግናለሁ አርበኛ ሞገስ፣ እንደምን ሰነበት? እግዚአብሔር ይመስገን ወንድም መሳይ፣ እንዴት ከረምክ? በጣም አመሰግናለሁ። እንግዲህ ያው ብዙ ጊዜ አልተገናኘንም። ምናልባት የምንጀምረው ከወቅታዊ ጉዳዮች ይሆናል። ሰሞኑን በተለያዩ ቀጠናዎች እናንተም ባላችሁበት በምስራቅ አማራ ቀጠና ሚኒሊክ እዝ በሌሎችም እንዲሁ ፋኖ በሚንቀሳቀስባቸው አካባቢዎች በርካታ ወታደራዊ እንቅስቃሴዎች ተደርገዋል። እስቲ እናንተ አካባቢ እንዴት ነበረ? ብዙ ምርኮኞችን ይዛችኋል፣ በርካታ የጦር መሳሪያዎችን በእጃችሁ አስገብታችኋል፣ በርካታ ወረዳዎችን በቁጥጥራችሁ ስር አድርጋችኋል። እስቲ አጠቃላይ ሁኔታው ምን ይመስላል? አመሰግናለሁ። እንግዲህ እንደምታውቀው ይሄ ትግል ወደ 3ኛ ዓመቱ እየተሸጋገረ ነው ያለው። በዚህ ሂደት ውስጥ ከፍተኛ የሆነ ስራ እየተሰራ ነው የሚገኘው። በተለይ ደግሞ ለአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ በርካታ ስራዎችን እየሰራን እንገኛለን። ሁልጊዜም ማንቃት አለ፣ ሁልጊዜም ማደራጀት አለ፣ ሁልጊዜም ማሰልጠን አለ፣ ሁልጊዜም ማዋጋት፣ ሁልጊዜም ማሸነፍ። እነዚህ እንቅስቃሴዎቻችን ናቸው በዚህ 3 ዓመት ውስጥ ለፋኖ እንደ ፋኖ እንዳጠቃላይ ማለት ነው። በተለይ ወሎ ምድር ላይ እንደምታውቁት ቤተ አማራ ወሎ ምድር ላይ ከፍተኛ ስራ ሲሰራ ነው የቆየው። ከመከታ አልፈን መጀመሪያው አካባቢ የነበሩ ወደ 2015 2016 አካባቢ የመከታ ጊዜያት ነበሩ። በመመከት ገዛዙ ከፍተኛ ወረራ ሲያደርግብን ይህንን ወረራ በመመከት በጎን ለጎን ደግሞ ኃይል በመፍጠር በማደራጀት ወደ አንድ ተቋም በማሰባሰብ እና በመከላከል አሳለፍን። 2017 ዓ.ም እንደዚሁ የማጎልበት ጊዜ ነው የነበረው። እንደምታውቁት በተለይ በሁሉም በአደረጃጀትም በኃይል መፍጠር ደረጃ 2018 ዓ.ም ደግሞ የማድረግ አቅማችንን ያወቅንበት እና ከፍ ያደረግንበት ወደ ማድረግ አቅም የተሸጋገርንበት ነው። ይህ ማለት የማጥቃት አቅም እና የፊት ለፊት የግንባር ውጊያዎችን ያደረግንበት ዓመት ነው። 2018 ዓ.ም ጥር ወር መጀመሪያው አካባቢ ነው የምንገኘው። እንደምታውቀው ሎ ቤተ አማራ ላይ ዘመቻ አደማሊ በርካታ ጉዳዮችን የቀየረ የአማራ ትግልን እንደገና ያንሰራራ ዘመቻ ነው። ከሱ በኋላም ያ በዛ ወቅት ከፍተኛ ጀብድ መሰራቱ ይታወቃል። እናንተም ታውቃላችሁ፣ ዓለም ያወቀው ነገር ነው። ከዛ በኋላም ሁልጊዜም ውጊያዎች አሉ፣ የመከላከል የማጥቃት የደፈጣ የወታደራዊ ስራዎች አሉ። በአንድ በኩል ደግሞ ሚኒሊክ እዝ በርካታ የፖለቲካ ስራዎችን እየሰራን፣ በአንድ በኩል ወታደራዊ አቅማችን ነው፣ በአንድ በኩል ፖለቲካዊ አቅማችን እያጎለበትን ህዝብን በማስተዳደር ደረጃ ፍትህ ለማህበረሰቡ ጊዜያዊ አገልግሎት መስጠት ደረጃ እና ሌሎች የማንቃት ፖለቲካዊ ስራዎችን እየሰራን እንገኛለን። ከዘመቻ አደማሊ በኋላ ሌላኛው ዘመቻ ስንታየው፣ በተለይ ደግሞ ዘመቻ ስንታየው ወይም ዘመቻ ራምቦ ምዕራብ ወሎ ቀጠና ላይ ከሰሞኑ የተደረገው ከፍተኛ ውጊያ የምታውቁት ነው። ወደ 4 እስከ 6 የሚደርሱ ወረዳዎችን ነጻ ያወጣ ውጊያን የተደረገው። ይህ ውጊያ እንግዲህ ለየት ባለ ሁኔታ ዘመቻውን በቀድሞ በማቀድ ወታደራዊ አመራሮቹ እና የድርጅታችን ወይም የዛችን ከፍተኛ አመራሮች በብቃት ተወጥተውታል። በተለይ ደግሞ ልጅ ኢያሱ ኮርን በሚኒሊክ እዝ ስር ማለት ነው። ልጅ ኢያሱ ኮር፣ ደጋው መብረቅ ኮር እና ንጉስ ሚካኤል ኮር ሶስቱን በማቀናጀት ከዚህ ባለፈ ደግሞ የሸዋ ጠቅላይ ግዛት እዝን በመጨመር ከተንታ እስከ ደላንታ በአጠቃላይ እስከ ምዕራብ ወሎ አማራ ሳይንት ድረስ ሰፊ ቀጠና እስከ ከለላ ድረስ ወይ ደግሞ እስከ ሸዋ ድንበርና ጎጃም ድንበሮች ድረስ ከፍተኛ ውጊያ ነው የተደረገው። በዚህ ውጊያ እንደ ዘመቻ አደማሊ ሁሉ ከፍተኛ ምርኮ ያገኘንበት ነው። ከ300 በላይ ምርኮኞች እጃችን ላይ ያስገባንበት፣ በርካታ የነፍስ ወከፍና የቡድን መሳሪያዎች እጃችን ላይ የገቡበት፣ በአጠቃላይ በዚህ ዘመቻ የደቡብ ወሎ ምንጣፍ ጎታች ኃይል ይሄ በአደን ኃይል እሱን ቀበሌ ላይ እንኳ ባይኖር ወረዳዎች ላይ በደንብ ያጸዳንበት የመታንበት፣ የአገዛዙን መዋቅር በደንብ ያፈራረስንበት ጊዜ ነበረ። የበዓል መቃረብ ወቅት ስለነበረ በተለይ ድንገተኛ ማጥቃት የተደረገው ቢያንስ ከ6 ወረዳዎች በላይ የሚሆነው ሙሉ በሙሉ ከ6 ወረዳዎች እስከ 6 ወረዳዎች የሚደርስ የወረዳ አስፈጻሚ የጠላት አመራር የተመታበት የተደመሰሰበት እና የጸጥታ ኃይሉ በከፍተኛ ሁኔታ የተመታበት ነው ማለት ነው። እንግዲህ በምርኮ ደረጃ ከ400 ብያለሁ። በሙት ደረጃ በጣም ብዙ ቁጥር ያለው እንደዚሁ በምርኮ ደረጃ ብባት ያገኘንበት፣ ሌሎች ተተኳሾችን እና መሳሪያዎችን ያገኘንበት እጅግ ወርቃማ ስራ ነው የተሰራው። ይሄ ታህሳስ መጨረሻ ላይ የተሰራው ወይ ከሳምንት በፊት የተሰራ ስራ ነው ማለት ነው። ከዛ በኋላም እንግዲህ ውጊያዎች ቀጥለዋል። ዛሬ እንዲህ በምናወራበት እንኳን ትላንትና በወልዲያ በቅርብ ርቀት ምናልባት ከዚህኛው ከዘመቻ ስንታየው በፊት 3 ቀን ቀደም ብሎ ያው ሚዲያው ላይ ወይ ደግሞ ለኛ በህዝብ ግንኙነቱ በኩል እንደቀረበው አሳመነው ክፍለ ጦር ወይ ምስራቅ አማራ ኮር አንድ አሳመነው ክፍለ ጦር ማለት ነው እዙ 23 ጭምር ያቃጠሉበት፣ በርካታ ኃይል የደመሰሱበት፣ ከወልዲያ ምናልባት በ2-3 ኪሎ ሜትር ርቀት ማለት ይቻላል እዛው ወልዲያ ጫፍ ላይ የዞን ከተማ ጫፍ ላይ ማለት ነው። እንግዲህ እሱ ላይ ከፍተኛ
ጀብድ የሰሩበት የሚታወቅ ነው። አሁን ሰሞኑንም እንደዚሁ በቃሊም እና በበቅሎ ማነቂያ አካባቢዎች ጠላት ከፍተኛ ወረራ እነ ካላኮርማ ክፍለ ጦር፣ አሳመነው ክፍለ ጦር እና ሀውጃኖ ክፍለ ጦር እና ሌሎችም ኃይሎች ተከዜ ክፍለ ጦር ያሉበት ቀጠና ላይ ለማጥቃት እንቅስቃሴ አድርጎ ሁልጊዜም እየተመታ ነው የሚገኘው። ትላንትና እንኳን በርካታ መሳሪያዎች የተገኙበት፣ ምርኮኞች የተገኙበት ነው። እዛ አካባቢ በተለይ ከቃሊም እስከ ወልዲያ ባለው አስፋልቱ ጥቁር አስፋልቱ በቁጥጥራችን ስር ነው የሚገኘው። በአጠቃላይ ከወልዲያ እስከ ጨጨሆ ወይም ደግሞ ደቡብ ጎንደር ጫፍ ድረስ ጥቁር አስፋልቱ በቁጥጥራችን ስር ነው የሚገኘው። በየቦታው ደፈጣዎች አሉ፣ በየቦታው ውጊያዎች፣ የግንባር ውጊያዎች አሉ። በየጊዜው በአጠቃላይ ጠቅላላ ሲደረግ የማድረግ አቅማችን ከጊዜ ወደ ጊዜ እየጨመረ የሰራዊታችን ስነ ልቦና ከጊዜ ወደ ጊዜ እያደገ እና ጠላት በከፍተኛ ሁኔታ እየተመታ ኃይሉ እየተመናመነበት ሁሉ ጊዜም ያመጣል፣ ያስገባል፣ ይደመሰስበታል። ዋናው እኛ የምናገኘው ትርፍ ከመሳሪያ ኃይል ከምርኮ ጋር ተያይዞ ስለሆነ በዚህ ሁኔታ ብልጫ ጠላት ላይ ብልጫ እየወሰድን በከፍተኛ ስራ እየሰራ ነው የሚገኘው። እንደምንልክ በዚህ ልክ እየተንቀሳቀስን ነው የምንገኘው። አርበኛ ሞገስ እንግዲህ እነዚህ ወታደራዊ ድሎችና ስኬቶች ወደ አጠቃላይ የፋኖ እንቅስቃሴ ስኬት የሚገለጽበት እንዴት ሊሆን ይችላል? ለምሳሌ ከፍተኛ ቁጥር ያለው ወታደራዊ ድሎችን ስታገኙና ቦታዎችን ስትቆጣጠሩ ፋኖ እያደገ መምጣቱን፣ ፋኖ ከትላንት ዛሬ እየገዘፈ መምጣቱን በማሳየት ረገድ እነዚህ ወታደራዊ ድሎች እንዴት ይገለጻሉ? መልካም እንግዲህ ምንድነው እኛ በተለይ እንደምታውቀው በንቅናቄ ነው የጀመርነው። ህዝባዊ ንቅናቄ ነው የተደረገው። ይሄ ከሰልፍ ላይ የነበረ ንቅናቄ ወደ ሰይፍ ወይም ወደ ነፍጥ ነው የተሸጋገረው። ስለዚህ የአባቶቻችን ገጠር ለገጠር ወይም በገጠሮች ያሉ ቁሞ ቀር መሳሪያዎችን የድሮ መሳሪያዎችን ጭምር በመጠቀም ነው እንግዲህ ትግሉን የጀመርነው። ከዚህ ተነስተን ከጠላት በመማረክ ሌላ የለውም። አሁን 3ኛ ዓመት ላይ ነው የምንገኘው። ሁሉንም ነገር ከጠላት ነው የማረክ ነው በነገራችን ላይ። ስለዚህ በከፍተኛ ሁኔታ እንዲሁም ከጠላት እንግዲህ በጠላት በኩል ያሉ ጀኔራሎች ናቸው፣ ኮሎኔሎች ናቸው፣ ብዙ ዓመት ልምድ ያላቸው ናቸው። እኛ ደግሞ 2015 ጀምሮ አዲስ ጀኔራሎችን ያፈራ ነው በነገራችን ላይ። አሁን ላይ በእኛ የሻምበል፣ የሻለቃ፣ የክፍለ ጦር፣ የኮር መሪዎች ካገዛዙ ጀኔራሎች በእጥፍ የሚበልጡ ናቸው፣ በእሳት የተፈተኑ ናቸው። ይሄ ለሁሉም ነገር ዋና ምንጩ ፍትሃዊ የትግል ምክንያት መኖሩ ነው፣ መገፋት መኖሩ ነው። ስለዚህ ከተገፋ ህዝብ አብራክ የወጣ ኃይል ስለሆነ ጠንካራ ነው። በሌላ በኩል ደግሞ ህዝባችን ለወረራ የሚመጣበትን ጠላት ወይ ደግሞ ሊያንበረክከው የመጣበትን ጠላት በመመለስና በመመከት ደረጃ ጠላትን በመደምሰስ ደረጃ ለጠላት የማይገዛ ህዝብ ስለሆነ ከዛ አብራክ የወጣ ስለሆነ ፋኖ በዚህ መሰረት በከፍተኛ ሁኔታ እንግዲህ ዛሬ 3ኛ ዓመታችን ላይ አሁን ላይ ጠላትን ሽምቅ ደፈጣ የሚለው ነገር ቀርቶ ወይ ደግሞ 10 ሰው 20 ሰው መምታት ቀርቶ አሁን ላይ በግንባር ክፍለ ጦሮች የሚደመሰሱበት፣ የጠላት ክፍለ ጦሮች የሚደመሰሱበት፣ የጠላት ሻለቃዎች የሚደመሰሱበት መልኩ አሁን ላይ ከላሽ ለዘገባ የሚሆን አይደለም፣ ለሚዲያ የምናውለው አይደለም። አሁን ላይ ስናይፐርና ብሬን መማረክ ብርቅ አይደለም። ስናይፐር ያኔ ትግሉ ሲጀምር 1ኛ ዓመት 2ኛ ዓመቱ ላይ ዲሽቃዎች፣ ስናይፐሮች፣ ብሬኖች ብርቅ ቆይቶ ሊሆን ይችላል ለመተኮስ። ዛሬ ላይ ግን ዲሽቃና ብሬን ስናይፐር ለመተኮስ ሳይሆን ለመማረክ እንኳን ብርቅ አይደለም በነገራችን ላይ። እና አሁን ላይ የመማረክ አቅማችን እንኳን ወደ ሞርተር ወደ ዙ 23 የተሸጋገረበት ነው። የመደምሰስ አቅማችን በቁጥር 1 2 3 ተብሎ በሚሊሻ ደረጃ በፖሊስ ወይ ደግሞ መከላከያ ነኝ የሚለው ሰራዊት ውስጥ ያለ በገኛ ደረጃ ብቻ ሳይሆን ሜካናይዝድ የመደምሰስ ደረጃ ላይ ደርሷል። ዙ 23 ነው የሚቃጠለው አሁን። ስለዚህ ኦራል ላይ ነው ጠላት የሚደመሰሰው እና ይሄ የማድረግ አቅማችን በየጊዜው ያደገበት፣ በተለይ ደግሞ በሳት የተፈተኑ የጦር አመራሮችን ያወጣንበት። እንደምታውቁት ወሎ ቤት አማራ ላይ ወይም ምኒልክ እዝ ውስጥ ኮሎኔሎች አሉ። ከድሮ በመከላከያ ሰራዊት የነበሩ በልዩ ኃይል የነበሩ ኮሎኔሎች አሉ። ሻለቃ አመራሮች፣ ከፍተኛ የሻለቃ አመራሮች በአማራ ልዩ ኃይል ውስጥ የነበሩ፣ በመከላከያ በድሮ መከላከያ ውስጥ የነበሩ መቶ መሪዎች አሉ፣ ሻምበሎች አሉ፣ በጣም ብዙ ማረብተኞች አሉ፣ ወታደራዊ ብቃትና ኤክስፔሪንስ ልምድ ያላቸው። አሁን ላይ ግን በጣም በሚገርም ፍጥነት በ2 ዓመት 3 ዓመት ውስጥ በአንድ በኩል ጠላትን አንገት አስደፍተን የተደረገብንን ወረራውን መክተን ከወረራ ባሻገር እያጠቃን ያለንበት፣ በሌላ በኩል ደግሞ ብቁ የሰው ኃይል በእሳት የተፈተነ በተግባር የተፈተነ በቲዮሪ ጦርነትን በዲፕሎ ወይ ደግሞ በኮሌጅ የተማረ ሳይሆን ጦርነትን በተግባር አፈሙዝ ለአፈሙዝ ተናንቆ በእሳት ላይ የተረማመደ ወታደራዊ አመራር እያፈለቅን ያለ ነው።